ለአራት ሰዓታት የቆየው ንግግርና የተባበሩት መንግስታት ድንጋጤ። ብዙውን ጊዜ የፖለቲካ ንግግሮች ከ15 እስከ 20 ደቂቃ ቢፈጁ ነው። ነገር ግን አንድ የዓለም መሪ በተባበሩት መንግስታት መድረክ ላይ ለ4 ሰዓታት ከ29 ደቂቃ ያህል ያለ ማቋረጥ ሲናገር ምን ሊፈጠር እንደሚችል አስባችሁታል? ተመልካቾች ደክመው ተርበውና እንቅልፍ ጥሏቸው የነበረበት ያን ታሪካዊ ቀን ምን ተከስቶ ነበር? ታሪኩ የተከሰተው በ1960 እንደ ኤሮፓውያን አቆጣጠር ነው። የኩባው መሪ ፊደል ካስትሮ ለመጀመሪያ ጊዜ በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ለማድረግ ወደ ኒውዮርክ ገቡ። ካስትሮ መድረክ ላይ ሲወጡ ንግግራቸው እንዲህ በቀላሉ እንደማያልቅ ማንም አልገመተም ነበር። ለ4 ሰዓታት ከግማሽ የቀጠለው ንግግራቸው እስካሁን ድረስ በዓለም ድንቃ ድንቅ መዝገብ ሰፍሯል። ካስትሮ በዚህ ንግግራቸው ወቅት አሜሪካን ክፉኛ ሲወርፉ፣ ስለ ሶሻሊዝም ሲያብራሩና በወቅቱ የነበረውን የዓለም ፖለቲካ ሲተነትኑ ነበር። የሚገርመው ግን ካስትሮ ንግግራቸውን ሲጀምሩ ብዙም አልቆይም ብለው ነበር። ነገር ግን ሰዓቱ እየረዘመ ሲሄድ ተርጓሚዎች ደከሙ፣ ዲፕሎማቶች ከአዳራሽ መውጣት ጀመሩ። አንዳንዶች ደግሞ በመቀመጫቸው ላይ እንዳሉ እንቅልፍ ወሰዳቸው። ካስትሮ ብቻ አይደሉም። በ2009 የሊቢያው መሪ ሙአመር ጋዳፊ ለ15 ደቂቃ የተሰጣቸውን ጊዜ ወደ 1 ሰዓት ተኩል በማራዘም ታሪክ ሰርተዋል። በንግግራቸው መሃል የተባበሩት መንግስታትን መመሪያ መጽሐፍ ቀደው በመጣል ዓለምን አስገርመው ነበር። እነዚህ የፖለቲካ ክስተቶች መድረክን ለሐሳብ ትግል ብቻ ሳይሆን ለጽናት መፈተኛነትም እንደሚጠቀሙበት ያሳያሉ። እንግዲህ ፖለቲካ እንዲህ ያሉ አስገራሚ አድካሚ ክስተቶችን ያስተናግዳል። እናንተስ እስከዛሬ የሰማችሁት ረጅሙና አሰልቺ ንግግር የማን ነበር? በኮሜንት አጋሩን። KB ግሎባል ኢንፎን ሰብስክራይብ በማድረግ ቤተሰብ ይሁኑ።